ጆን ዳልተን የአተምን መኖር ካረጋገጠልን በኋላ ሌሎቹ ኬሚስቶች ደግሞ በአተም ውስጥ ያሉ ሌሎች ሰባቶሚክ ፓርቲክሎችን አጥንተውልናል። በዚህ የቪዲዮ ሌሰን የምንማረው በአተም ውስጥ ስላሉ ወይም አተምን ስለሰሩ ሌሎች ሰባቶሚክ ፓርቲክሎች ይሆናል። ስለዚህ አተም ሁለት ክፍሎች አሉት። እነርሱም ኑክለስ እና ኤሌክትሮንስ ናቸው። An atom consists of tiny dense nucleus surrounded by electrons. ኑክለሱ በኤሌክትሮን surrounded ይሆናል። The nucleus contains positively charged protons and neutral neutrons. ኑክለሱ ደግሞ ኮንቴን የሚያደርገው ፖዚቲቭ የሆነ ቻርጅ ያለው ፕሮቶን እና ኒውትራል ቻርጅ የሆነ ኒውትሮንስን ነው። So it's positively charged. ኑክለሱ ፖዚቲቭ ቻርጅድ ነው ማለት ነው። ምክንያቱም ኒውትሮኑ ኒውትራል ቻርጅ ከሆነ ፕሮቶኑ ደግሞ ፖዚቲቭ ቻርጅ ከሆነ የአንድ አተም ኑክለስ ፖዚቲቭ ቻርጅ ነው ማለት ነው። ኤሌክትሮንስ አር ኔጌቲቭ ቻርጅድ። ኑክለሱን ሰራውንድ የሚያደርጉ ኤሌክትሮኖች ደግሞ ኔጌቲቭ ቻርጅድ ናቸው። Protons and neutrons have approximately the same mass and are about 1800 times more massive than an electron. ኤሌክትሮን እና ኒውትሮን እና ፕሮቶን ደግሞ ማሳቸው approximately ተመሳሳይ ነው። ያም ማለት በ1800 ያክል ኤሌክትሮንን ማስ ይበልጡታል። ስለዚህ የአንድ አተም ማስ የሚወሰነው በኑክለሱ ነው ማለት ነው። This means that most of the mass of an atom is in its nucleus. አብዛኛው የአተም ማስ ያለው ኑክለስ ላይ ነው ማለት ነው። However, most of the volume of an atom is occupied by its electrons. ነገር ግን አብዛኛውን ይዘት ወይንም አብዛኛውን ቦታ የሚይዘው ግን የአተሙ ኤሌክትሮን ይሆናል ማለት ነው። በዚህ ምስል ላይ እንደምናየው መካከል ላይ ያለው ኒውትሮን እና ፕሮቶን ነው። ኒውትሮን እና ፕሮቶኑ ኑክለስ ውስጥ ስለሆነ ያሉ ኑክለስ ተብለው ነው የሚጠሩት። ኑክለሱን የሚዞሩት ደግሞ ኤሌክትሮንስ ናቸው። ኤሌክትሮኖቹ ኑክለሱን የሚዞሩት ደግሞ በራሳቸው ሸል ነው ወይንም ይህ ሸል ኤሌክትሮን ሸል ተብሎ ይጠራል። Atoms possess internal structure, that is, they are made up of even smaller particles which are called subatomic particles. ስለዚህ አተሞቹ የራሳቸውን ኢንተርናል ስትራክቸር አላቸው ወይም አተሞቹ የተሰሩት ከሌሎቹ ሰባቶሚክ ፓርቲክል ነው ወይንም አተምን የሰሩት ፓርቲክሎች ሰባቶሚክ ፓርቲክልስ ተብለው ይጠራሉ። የሰባቶሚክ ፓርቲክል is very small particle that is building blocks of atoms. አተምን ቢልድ ያደረጉ ወይንም አተምን የገነቡ ፓርቲክሎችን ነው ሰባቶሚክ ፓርቲክል እያልን የምንጠራቸው። An atom contains 3 fundamental subatomic particles. አንድ አተም 3 ፋንዳሜንታል የሆኑ ሰባቶሚክ ፓርቲክሎች ይኖሩታል። እነርሱም ፕሮቶን፣ ኤሌክትሮን and neutron. An atom has definite number of proton, electron and neutrons. እንዲሁም አንድ አተም ዲፋይናይት የሆነ ወይም ዲፋይን የተደረገ በቁጥር የሚታወቅ ኤሌክትሮን፣ ፕሮቶን እና ኒውትሮንስ አሉ። The structure of the atom describes how these particles are arranged to make an atom. እንግዲህ ስለ ስትራክቸሩ ስለ አንድ አተም ስትራክቸር ስናጠና ወይንም የአንድን አተም ስትራክቸር ዲስክራይብ የሚያደርጉልን የነዚህ ሰባቶሚክ ፓርቲክሎች አሬንጅመንት ይሆናል። The relative charge of proton is positive 1. The electron is assigned as a charge of negative 1. The neutron is assigned 0 charge. Since an atom has equal number of proton and electrons, it is electrically neutral. That means አንድ አተም ተመሳሳይ የሆነ ፕሮቶን እና ተመሳሳይ የሆነ ኤሌክትሮን ይኖረዋል። ተመሳሳይ የሆነ ፕሮቶን እና ተመሳሳይ የሆነ ኤሌክትሮንስ የሚኖረው አንድ አተም ኒውትራል በሚሆንበት ጊዜ ነው። ኒውትራል ማለት ቻርጅ ያልሆነ ወይንም ቻርጅ የሌለው ማለት ነው። A proton has a mass of አንድ ፕሮቶን ማሱ 1.673 times 10 the power of -24 ግራም ሲሆን a neutron has a mass of 1.675 times 10 the power of -24 gram. Thus, a proton and a neutron have almost the same mass since the mass of an electron is very small. የኤሌክትሮን ማስ ደግሞ 9.109 ሲባዛ 10 the power of -28 ግራም ነው። Its mass is assumed to be negligible or approximately zero because it is approximately 2000 times less heavier than both proton and neutron. ይህ 9.109 ሲባዛ 10 the power of -28 ግራም የሚለው የኤሌክትሮን ማስ
ከ1.673 ታይምስ 10 ዘ ፓወር ኦፍ ማይነስ 23 ግራም ኦፍ ፕሮቶን ጋር ሲወዳደር እጅግ በጣም አነስተኛ ቁጥር ነው፣ ወይንም ለዜሮ በጣም የቀረበ ቁጥር ነው። ይህንን ቁጥርና ያ ማለት የኤሌክትሮንን ማስና የፕሮቶንን ማስ ስናወዳድር የኤሌክትሮን ማስ በ2000 ያክል ያንሳል። ፓርቲክልስ ኔም፣ ሎኬሽን፣ አክቹዋል ማስ፣ ሪላቲቭ ማስ፣ አክቹዋል ቻርጅ፣ ሪላቲቭ ቻርጅ። ፕሮቶን ሎኬሽን ወይም የሚገኘው በአተም ውስጥ ኑክለስ ላይ ሲገኝ አክቹዋል ማሱ 1.673 ታይምስ 10 ዘ ፓወር ኦፍ ማይነስ 24 ግራም ሲሆን ሪላቲቭ ማሱ ደግሞ አፕሮክሲሜትሊ ወይም አቶሚክ ማስ ዩኒት ማለት ነው AMU ኢን ብራኬት 1.0078 አፕሮክሲሜትሊ 1 ይሆናል ማለት ነው። አክቹዋል ቻርጅ 1.60218 ታይምስ 10 ዘ ፓወር ኦፍ ማይነስ 18 ነው። ያ ማለት ፖዚቲቭ ቻርጅ ነው ያለው። ፖዚቲቭ ዋን ነው አፕሮክሲሜትሊ ሪላቲቭ ቻርጁ። ኤሌክትሮን ደግሞ አውትሳይድ ኑክለስ ነው የሚገኘው፣ በሸል ላይ ነው የሚገኘው ኦን ኢትስ ሸል ኦር ዋት ዊ ኮል ኢት ኢነርጂ ሌቭል እያልን የምንጠራው ማለት ነው። ስለዚህ አክቹዋል ማሱ 9.109 ታይምስ 10 ዘ ፓወር ኦፍ ማይነስ 28 ግራም ይሆናል። ሪሌቲቭ ማሱ 0.00005 አፕሮክሲሜትሊ 0 ሪሌቲቭ ማስ ይኖረዋል። አክቹዋል ቻርጅ ኔጌቲቭ 1.60218 ታይምስ 10 ዘ ፓወር ኦፍ ማይነስ 18 ሶ ሪላቲቭ ቻርጁ -1 ይሆናል ማለት ነው። ኒውትሮን ኑክለስ ውስጥ የሚገኝ ሲሆን አክቹዋል ማሱ 1.675 ታይምስ 10 ዘ ፓወር ኦፍ ማይነስ 24 ነው። ይህን ማስና የፕሮቶንን ማስ ስናወዳድር በጣም ተቀራራቢ ናቸው። ሪሌቲቭ ማሱ ደግሞ በአቶሚክ ማስ ዩኒት 1.008667 አፕሮክሲሜትሊ 1 ነው። አክቹዋል ቻርጅ 0፣ ሪላቲቭ ቻርጁም 0 ነው። Atomic number and mass number. All atoms can be identified by the number of protons and neutrons they contain. ሁሉም አተሞች በያዙት በፕሮቶንና በያዙት ኒውትሮንስ መጠን አይደንቲፋይ ይደረጋሉ። The atomic number of an atom equals the number of proton in its nucleus. አቶሚክ ናምበር የምንለው የአተምን አቶሚክ ናምበር የምንለው ከፕሮቶን ናምበሩ ጋር ያለውን መጠን ነው። ያ ማለት the atomic number of an atom equals the number of proton in its nucleus. ኑክለስ ውስጥ ያለው ፕሮቶን ከያንድ አተም አቶሚክ ናምበር ነው ማለት ነው። ወይንም the atomic number is also the number of electron and that surround the nucleus of a neutral atom. አተሙ ኒውትራል ከሆነ ደግሞ ወይንም ምንም ቻርጅ ካልሆነ አተሙ የአንድ አተም አቶሚክ ናምበር ማለት ከኤሌክትሮን ናምበር ጋር እኩል ነው። ወይንም ናምበር ኦፍ ኤሌክትሮንስ ዛት ካን ቢ ሰራውንድድ ዘ ኑክለስ ኑክለሱን የሚዞሩ ኤሌክትሮኖች ጋር እኩል ነው። ይህ የሚሆነው ግን አተሙ ኒውትራል ከሆነ ብቻ ነው። ስለዚህ አቶሚክ ናምበር ከናምበር ኦፍ ፕሮቶን ከናምበር ኦፍ ኤሌክትሮንስ ጋር እኩል ይሆናል when an atom is neutral. Mass number is the sum of the number of proton and the number of neutron in the nucleus of an atom. የአንድ አተም ማስ ዲፔንድ የሚሆነው በኑክለሱ ነው ስላልን ማስ ናምበር ማለት ናምበር ኦፍ ፕሮቶን ሲደመር ናምበር ኦፍ ኒውትሮን ይሆናል ማለት ነው። ኤክሴፕት ፎር ዘ ሞስት ኮመን ፎርም ኦፍ ሃይድሮጅን። ነገር ግን ኤክሴፕሽናል አለን ኮመን ፎርም ከሆነው ከሃይድሮጅን which has one proton and no neutron. All atomic nuclei contains both proton and neutrons. ይህ የቅድሙን ኤክሴፕሽንም ስናየው ያ ማለት ኮመን ፎርም ኦፍ ሃይድሮጅን የምንለው አንድ ፕሮቶን እና ምንም ኒውትሮን ስለሌለው ቀጥታ ማስ ኦፍ ሃይድሮጅን 1 ነው የሚሆነው ማለት ነው። ስለዚህ እያንዳንዱ የአቶሚክ ኒውክሊ ዲፔንድ ይሆናል። እያንዳንዱ የአተም ማስ በአቶሚክ ኒውክሊ ወይም በኑክለሱ ዲፔንድ ይሆናል ማለት ነው። ስለዚህ ማስ ናምበር እኩል ይሆናል ናምበር ኦፍ ፕሮቶን ፕላስ ናምበር ኦፍ ኒውትሮን ነው። ኦር አቶሚክ ናምበር ፕላስ ናምበር ኦፍ ኒውትሮን ነው። ምክንያቱም ናምበር ኦፍ ፕሮቶን ማለት ከአቶሚክ ናምበር ጋር እኩል ስለሆነ ማለት ነው። ስለዚህ ኢንተርቼንጅብሊ መጠቀም እንችላለን። The mass and atomic numbers of a given atom are often specified using the notation. በዚህ ኖቴሽን ውስጥ እናየው፣ በዚህ ምልክት ውስጥ እናየው። x ሲምቦል ኦፍ ኤሌመንት ቢሆን a ማስ ናምበር ቢሆን z ደግሞ አቶሚክ ናምበር በዚህ መልክ ይቀመጣል። ማንኛውንም ኤሌመንት በዚህ መልክ መቀመጥ ወይም ኖቴሽኑ በዚህ መልክ ማስቀመጥ እንችላለን። ለምሳሌ 12 6 ሲ የሚያመለክተን ካርበን መሆኑን ሲሆን 12 ማስ ናምበሩ ሲሆን 6 ደግሞ አቶሚክ ናምበር ኦር ናምበር ኦፍ ፕሮቶንን ነው።
ፕሮቶን ኢዝ ኢኳል ቱ ዘ አቶሚክ ናምበር ኦፍ አተምስ። ናምበር ኦፍ ፕሮቶንስ እኩል ይሆናል ናምበር ኦፍ አቶሚክ ናምበር። ኤሌክትሮን the atom is neutral therefore the number of electron is equal to the number of proton። አተሙ ኒውትራል ከሆነ ናምበር ኦፍ ኤሌክትሮን ከናምበር ኦፍ ፕሮቶን ጋር እኩል ነው። ናምበር ኦፍ ኤሌክትሮንስ እኩል ይሆናል ናምበር ኦፍ አቶሚክ ናምበር እኩል ይሆናል ናምበር ኦፍ ፕሮቶንስ። ስለዚህ the number of electrons neutrons in an atom is equal to the difference between the mass number and the atomic number or proton number። ስለዚህ ናምበር ኦፍ ኒውትሮንስ የምንለው ማስ ናምበርን ከማስ ናምበር ላይ ናምበር ኦፍ ፕሮቶንን ስንቀንስ ኒውትሮን ናምበርን ማግኘት እንችላለን። ምክንያቱም የአንድ አተም ማስ ናምበሩና ናምበር ኦፍ ፕሮቶኑ ወይንም ናምበር ኦፍ ፕሮቶኑ ኒውትሮኑ ከተሰጠን ማለቴ ናምበር ኦፍ ፕሮቶኑ ወይንም አቶሚክ ናምበሩ ከተሰጠን ናምበር ኦፍ ኒውትሮኑ ማግኘት ቀላል ይሆናል ማለት ነው።